ልግባና ልጠጣ ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መለኪዋን ራሱ ከያስካት ትሞታለህ ምናምን እያለኝ ነበር። 500 ምናምን መድኃኒት ቤት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወሬ ነው ወደ ቤት ይይሩ። ኧረ ና እንግባ እንጠጣ እባክህ ና እንግባ። አንተን ያልጠጣም ራስ ግባና የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። ደግሞ ዛሬ ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያስካት ራሱ ትሞታለህ ተብያለሁ። በቃ ተው አንተ ጠጣ። ስማኝ አንተ ጠጣ። ምን ይጠጣሉ? ደስ ስላለኝ ልንገር በቃ ደስታ እንኳን ደስ አለ ራስ ግባ። አንተ አጠጣም እኔ ነኝ የምጠጣው። በቃ አንድ ቀን ብትሰማ ምን ችግር አለ? አፈነዳ አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ አራ እንዲሁ አጨቅጭቀኝማ ወንድሜ። እኔ ቀልቤ ምኑ ማረቂ ጋር በልጥጥት ሳይ ቁጭ አርጋት ደግሞ ትደፋዋለህ። ይወዱን አረቂ እንዲሁ ምን አይነት ልጅ እንደሆንክ እኮ ቆንጆ አረቂ ነው እስቲ ላሽተው። አራ ምን የመሰለውን አረቂ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመኔ የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ እንዴ። አንተ ከጠጣው ሞታል አላልክም እንዴ? እና ከዚህ በላይ ሞታል